ኤሪክም በተባለው ሰዓት መጥቶ በሯን ያንኳኳል። እሷም ስትከፍተው በውበቷ ተደንቆ እንዳማረባት ሲነግራት ታመሰግነዋለች። ቀጥሎም ከነበራት የጎዳና ተዳዳሪነት ገጽታ ጀርባ በርካታ ጥሩ ነገሮች እንደሚኖሩ አውቆት እንደነበር ይነግራታል። አሚሊያም በድጋሚ ምስጋናዋን ትገልጽለታለች። እሱም የሚወስዳት ቦታ ላሉት ሽማግሌ ሀብታሞች እስኪያሳያት ድረስ መጓጓቱን ያሳውቃታል። ከመሄዳቸው በፊትም የሚያገኟቸው ሰዎች ሽማግሌ ሀብታሞች ስለሆኑና ዕውቀት ያላት ሴት ስለማትመቻቸው ስለ መጽሐፍት ከማውራት እንድትቆጠብ ያሳስባታል። እሷም ሐሳቡን እንደተረዳችው ገልጻለት ይሄዳሉ። በማግስቱም አሚሊያ በትናንቱ ምሽት በጣም መደሰቷንና ስለሰጣት መኖሪያ ቤት ምስጋናዋን የሚገልጽ የጽሑፍ መልእክት ትልክለታለች። ኤሪክም ያደረገላት ነገር ምንም ማለት እንዳልሆነ እንዲሁም ተወዳጅና ደግ በመሆኗ ዓለም ራሱ ልትሰጣት ይገባ እንደነበር የሚናገር መልእክት በመላክ ምላሽ ይሰጣታል። እሷም ልዑሉ ኤሪክ በጣም ደግነህ በማለት ትመልስለታለች። እሱም ደግነቱን ያወጣችው እሷ መሆኗን ከጻፈላት በኋላ አሁን ወደ ስብሰባ ሊሄድ ስለሆነ ጆን ቢሮአቸውን እንደሚያስጎበኛት ይጽፍላታል። ከዚያም የስንብት መልእክት ልካለት የጽሑፍ ንግግራቸው ያበቃል። አሚሊያና ጆንም የምትጎበኘው ቢሮአቸው ጋር ሲደርሱ ጆን ኤሪክ ከሰራተኞቹ ጋር እንዲያስተዋውቃት እንዳዘዘው ይነግራታል። እሷም የቢሮአቸው ህንጻ አስደናቂ እንደሆነ በመናገር አድናቆቷን ትገልጻለች። ጆንም የህንጻው ንድፍ ውስጥ ስለመሳተፉና ባለፈው ወር ተገንብቶ እንደተጠናቀቀ ያሳውቃታል። እሷም አርኪቴክት ነህ እንዴ በማለት ትጠይቀዋለች። እሱም አርኪቴክት እንደነበር እንዲሁም ኤሪክ ስለተማመነበት ለብቻው የህንጻውን ንድፍ እንዲሰራ እንዳደረገውና ከልቡ በሱ ራዕይ ተማምኖበት እንደነበር በመግለጽ የተብራራ መልስ ይሰጣታል። አሚሊያም ኤሪክ በጣም ምርጥ ሰው እንደሆነና ስለሱ ብዙ እንዳነበበች እንዲሁም አባቱ ብዙ ሀብት እንዳወረሰው እንደምታውቅ ትነግረዋለች። ጆንም በመቀጠል ኤሪክ ብዙ ሀብት ቢኖረውም እንኳን ትሁት ሰው እንደሆነ በመግለጽ ተጨማሪ ጥሩ ነገር ያሳውቃታል። አሚሊያም በደንብ ከሚያውቀው ሰው ስለ ኤሪክ መስማቷን እንደወደደችው ትነግረዋለች። ጆንም ልክ መሆኗን ካረጋገጠላት በኋላ በቅርቡ በራሷ ስለ ኤሪክ እንደምታውቅ በመንገር ተስፋ ይሰጣታል። በመቀጠልም እንዴት የጎዳና ተዳዳሪ ልትሆን እንደቻለች ይጠይቃታል። እሷም እንደሚያውቀው አንዳንድ ሰዎች የጎዳና ተዳዳሪ የሚሆኑት በቤት ኪራይ መወደድና በሌሎች አሳዛኝ